አነስቴዥያን ማጥናት የምትፈልጉ ተማሪዎች ስለ አነስቴዥያ ዲቴል አነስቴዥያ ስንት ዓመት ይፈጃል፣ በእነዛ ዓመታቶች የሚሰጡ ኮርሶች ምንድን ናቸው፣ እንዴት ነው አሰስ የሚደረገው የሚለውን ነገር ዛሬ እንመለከታለን። ስንት ዓመት ይፈጃል ስንል ካሪኩለሙ የተቀመጠው 4 ዓመት ከግማሽ ይላል። ያው እስከ 5 ዓመት ሊሄድ ይችላል። በተለያዩ ነገሮች በኤግዛም በመሸጋሸግ ምክንያት ኤግዚት ባለው ማለት ነው። ግን እንዳጠቃላይ 4 ዓመት ከግማሽ ነው የሚፈጃው። አሰስመንት ሜቶዶቹ ምን ይመስላሉ እና ደግሞ ስንት የሚሰጠው በነዛ በ4 ዓመት ከግማሾች ውስጥ ደግሞ ምንድነው የሚሰጠው የሚለውን ቶሎ ብዬ ለመግለጽ ሞክራለሁ። በአጠቃላይ በምትቆዩበት 4 ዓመት ከግማሽ ወደ 5 ዓመት በሚጠጋው ጊዜ ውስጥ 61 ሞጁሎችን ነው የምትወስዱት። እነዚህ 61 ሞጁሎች ለማብራራት እንዲመች ወይም በካታጎሪ የተቀመጡ ናቸው። በ5 ካታጎሪ ተቀምጠዋል። እነሱም ጀነሪክ፣ ፕሪክሊኒካል፣ ክሊኒካል፣ አነስቴዥያ ስፔሻሊቲ፣ ሶሻል ኤንድ ፖፑሌሽን ሄልዝ ሞጁል ተብሎ ነው የተቀመጡት። የሚሰጥበት ዓመት በኦርደራቸው ቅደም ተከተል ሳይሆን እንደየሁኔታው በተለያዩ ዓመታቶች ሊሰጡ ይችላሉ። ለምሳሌ ክሊኒካል ሞጁል ሆኖ ወይም ሶሻል ኤንድ ፖፑሌሽን ሄልዝ ሞጁል ሆኖ መጨረሻ ዓመት ላይ ሊሰጥ ይችላል። ሰከንድ ይር ላይ ሊሰጥ ይችላል ማለት ነው። ግን አነስቴዥያ ስፔሻሊቲ ሞጁሎች በዋነኝነት ወደ አነስቴዥያ በደንብ የሚገባበት ዓመት የሚባለው 3ኛ ዓመት ስትደርሱ በደንብ አነስቴዥያ ላይ ፎከስ የምታደርጉበት ጊዜ ይሆናል ማለት ነው። ጀነሪክ ሞጁል የምንላቸው አጠቃላይ ከ61ዱ 17 ሞጁሎችን የሚይዝ ነው። 22.8% አጠቃላይ በፐርሰንት ከመቶ የሚይዘው እነዚህ ጀነሪክ ሞጁል የምንላቸው። ጀነሪክ ሞጁሎች እንደ ኤኒ ሃየር ኤዱኬሽን ግራጁዌት ስቱደንት ዲቨሎፕ ሊያደርገው ይገባል ወይም ሊረዳው ይገባል ወይም ደግሞ ሊማሩ ይገባል ተብሎ የታሰቡ እነ ኮመን ኮርስ ወይም ፍሬሽማን ኮርስ የምንላቸው ናቸው። ባዮሎጂ፣ ፊዚክስ፣ ሂስትሪ፣ ጂኦግራፊ የምንላቸው 12ኛ ክፍል የተማራችኋቸው እና ከዛም ደግሞ ሌላ እንደ ኮመን ኮርስ ብትወስዷቸው አሪፍ ነው ተብሎ የተዘጋጀ ልክ እንደ ክሊኒካል እንደ ክሪቲካል ቲንኪንግ፣ ጀነራል ሳይኮሎጂ የመሳሰሉ አዲስ ኮርሶችን የተጨመሩበት። ይሄ እንደ አነስቴዥያ ባለሙያ እንደ አነስቴዥያ ተማሪ ሳይሆን እንደ ማንኛውም ከፍተኛ ዩኒቨርሲቲ ገብቶ ኮሌጅ ገብቶ እንደሚማር ተማሪ ልትወስዷቸው የሚገቡ ኮርሶች ናቸው ጀነሪክ ኮርሶች የሚባሉት፣ ኮመን ኮርስ ማለት ነው። ከዛ በመቀጠል ደግሞ አሁን ወደ ጤናው እየሄዳችሁ ስለሆነ የእናንተ ዲፓርትመንት አነስቴዥያ ዲፓርትመንት የጤና ዲፓርትመንት ስለሆነ ፕሪክሊኒካል ሞጁሎች አሉ። ከጤና ጋር ተያይዞ ፊዚዮሎጂ፣ አናቶሚ፣ ፓቶሎጂ፣ ባዮኬሚስትሪ የሚባሉ ለሜዲካል ለጤና ለእናንተ ለምትማሩት ዲፓርትመንት የሚያቀርብ መንገድን የሚጠርጉ ኮርሶች አሉ። በቲዮሪ የምትማሯቸው 11 ሞጁሎች ናቸው። እነዚህ 10.5% የሚሆነውን ፕሮግራም ሎዱን የሚይዙት ናቸው። እነዚህ የአነስቴዥያ ስቱደንት ኖሌጁን ስኪል ኤንድ አቲቲዩድ ኦን ባዮሜዲካል ሳይንስ ቢውልድ እንዲያደርግ የሚያደርጉ ወደ እንደ ይሄኛው ኮርስ ወይም ፕሪክሊኒካል ኮርስ የምንለው ማንኛውም የጤና ተማሪ ሊኖሩ የሚገባ ሊያውቁ የሚገባ ትምህርት በቲዮሪ መልክ የሚሰጥበት ነው። ለክሊኒካል ኮርሳችሁ ለአነስቴዥያ ስፔሻሊቲ ሞጁሎች እንደ ግራውንድ ወርክ ሆኖ የሚያገለግል ይሄኛው ፕሪክሊኒካል የምንለው። ክሊኒካል የምንለው ደግሞ በተግባር አሁን ፕሪክሊኒካል ላይ ቲዮሪ ነበር የምትማሩት። ክሊኒካል ሞጁል ላይ ስትገቡ ደግሞ ዋርዶች አሉ፣ 4 ሞጁሎች አሉ። ፔዲያትሪክስ፣ ጋይኒኦፕስ፣ ሰርጂካል ኤንድ ኦርቶፔዲክስ እና ሜዲካል ሞጁሎች አሉ። እነሱን ተምራችሁ ቲዮሪ ብቻ ሳይሆን ክሊኒካል ሞጁሎች ላይ ሆስፒታል የተኙ ፔሸንቶችን ሄዳችሁ የምታዩበት፣ ሂስትሪ የምትጠይቁበት፣ ፊዚካል ዲያግኖሲስ የምታደርጉበት፣ ኢንቨስቲጌሽን የሚላክበት፣ እነሱን ሁሉ የምትለማመዱበት ሞጁል ነው ይሄ። በአጠቃላይ 13.6% የሚሆን ፕሮግራም ሎድ ይይዛል። ክሊኒካል ሞጁሉ እንደ ፋውንዴሽን ነው የሚያገለግላችሁ ለአነስቴዥያ ስፔሻሊቲያችሁ እንደ ፋውንዴሽን። ምክንያቱም የምትሰሩት አነስቴዥያ ላይ ገብታችሁ ፔሸንት ላይ ነው፣ ሰው ላይ ነው። ስለዚህ ሰዎች እንዴት መቅረብ እንዳለባችሁ የተማራችሁት እንዴት አፕላይ ማድረግ እንዳለባችሁ የምትማሩበት ነው።
ክሊኒካል ሞጁል የሚባሉት። ከዛ በኋላ ነው ወደ አነስቴዥያ ስፔሻሊቲ ሞጁል የምትገቡት። አሁን አነስቴዥያ ሲባል ቀጥታ ወደ አነስቴዥያ ሳይሆን የምትገቡት እነዚህን ሁሉ መንገዶች ተለማምዳችሁ በሂደት ነው አነስቴዥያ ጋር የምትደርሱት ማለት ነው። አነስቴዥያ ስፔሻሊቲ ሞጁል የእናንተ ሜጀር እንደመሆኑ መጠን የማጆሪቲውን የፕሮግራም ሎድ የሚይዘው እሱ ነው። 46% ይይዛል። አጠቃላይ 24 ሞጁሎች አሉ። ከአንደኛ አመት ሁለተኛ ሴሚስተር ጀምሮ ነው መሰጠት የሚጀምረው። ግን በዋነኝነት ፎከስ አድርጋችሁ ሙሉ ለሙሉ ወደ አነስቴዥያ የሚገባው ከሰርዲር በኋላ ያለው ኮርስ ላይ ነው ማለት ነው። ይሄ አነስቴዥያ ስፔሻሊቲ ኮርሶች ለአነስቴዥያ ተማሪ ቢውልድ ዴር ፐሪኦፕሬቲቭ አነስቴቲክ ማኔጅመንት ስኪል። ፐሪኦፕሬቲቭ ማለት 3 ነገር ይይዛል። ፕሪኦፕሬቲቭ ከቀዶ ጥገና በፊት፣ ኢንትራኦፕሬቲቭ በቀዶ ጥገና ጊዜ እና ፖስት ኦፕሬቲቭ ከቀዶ ጥገና በኋላ የአነስቴዥያ አነስቴቲክ ማኔጅመንት ስኪል ዲቨሎፕ የምታደርጉበት ጊዜ ነው ማለት ነው። የአነስቴዥያ ስፔሻሊቲ ሞጁሎች እንደዛ እንዲሆኑ የሚያደርጉ ወሳኝ ሞጁሎች ናቸው። በመጨረሻ ደግሞ ሶሻል ኤንድ ፖፑሌሽን ሄልዝ ሞጁል የሚባል አለ። አንድ የጤና ተማሪ ታሞ የመጣ ፔሸንት ላይ ብቻ አይደለም የመጣውን ፔሸንት ብቻ ማከም አይደለም ስራው። ዲዚዝ ፕሪቬንሽን የሚባል አለ። ኮሚኒቲው ለምን ይታመማል? አብዛኛው ማህበረሰብ ለምን ይታመማል? እንዳይታመም ደግሞ ፕሪቬንሽን የሚደረጉበት ነገሮችን የሚታሰብበት ሰው ታሞ ከሚመጣው ታካሚ በዘለለ ኮሚኒቲው ምን ይመስላል፣ ፖፑሌሽኑ ሶሻል ላይ ያለውን የሄልዝ ስታተስ የምታዩበት የምትማሩበት ፋሚሊያር የምትሆኑባቸው ሞጁሎች ናቸው። በአጠቃላይ 5 ናቸው። ያው 7.1% የሚሆነውን ይይዛሉ ማለት ነው። ይሄ ኮሚኒቲ ኦሪየንትድ እንድትሆኑ ኮሚኒቲው ጋራ ስራዎች እንድትሰሩ የሚያደርጋችሁ ሞጁል ነው። ስለዚህ አሁን እያንዳንዱ አመት ላይ ምን ኮርሶች ይሰጣሉ፣ አነስቴዥያ ደግሞ እንዴት ይመረጣል የሚለውን ልንገራችሁ። በመጀመሪያ አነስቴዥያ የምትመርጡት ፍሬሽመን ኮርስ 20 ዊክ ትማራላችሁ ወይም ግማሽ ሴሚስተር ትማሩና ከዛ በኋላ 3 ነገሮች ለውድድር ይቀርባሉ። ወይም ተወዳድራችሁ ስትገቡ 3 ነገሮች ነው የሚያዝላችሁ እንደ ማርክ። የመጀመሪያው የ12ኛ ክፍል ውጤታችሁ 20% እዛ ጋር የሚሰጥ ሲኦሲ ኤግዛም አለ ለመግባት ማለት ነው። አነስቴዥያ ስትመርጡ ሲኦሲ ተፈትናችሁ ነው እና እሱ ከ30% ይያዛል። ከዛ በኋላ ያለው የጂፒኤያችሁ ፈርስት ሴሚስተር የተምራችሁ ያመጣችሁትን ውጤት ደግሞ 50% ይያዛል። ምናልባት የሲኦሲውና ፍሬሽማን የ12ኛ ክፍላችሁ ውጤት አቀያየር ነው 100%። ግን 3 ነገሮች የ12ኛ ክፍል ውጤት ሲኦሲ ተፈተኑና ደግሞ ፍሬሽማን ኮርስ ላይ ግማሽ ሴሚስተር ላይ ያመጣችሁት ውጤት ታይቶ ነው ወደ አነስቴዥያ ስፔሻሊቲ የምትገቡት። አነስቴዥያ ብዙ ተማሪዎችን አይቀበልም። ቢበዛ ወደ 20 የሚሆኑ ተማሪዎች ነው የሚቀበለው። ስለዚህ ፈርስት ይር ላይ 50% የሚይዘው ላይ ጂፒኤያችሁን ፍሬሽማን ኮርሶችን በደንብ ለመስራት መሞከር ያስፈልጋል ማለት ነው። ሶ በእያንዳንዱ አመት ምን ኮርሶች ይሰጣሉ ወደሚለው እንምጣ። ፈርስት ይር እንደ ዩኒቨርሲቲ እንደገባችሁ የምትወስዷቸው ኮርሶች በዊክ ነው። አነስቴዥያ ይር ቤዝድ ነው እንጂ ሴሚስተር ቤዝድ አይደለም ውጤት የሚሰራው። ሰው ፈርስት ይር ላይ የመጀመሪያ 20 ዊክ የምትወስዷቸው እነዚህ ናቸው። ብዙዎቹ ፋሚሊያር ናችሁ። ከ12ኛ ክፍል እስከ 12ኛ ክፍል ባላችሁ የወሰዳችኋቸው ኮርሶች አሉ። ኮሚኒኬሽን እንግሊሽ ስኪል አለ፣ ጂኦግራፊ አለ፣ ባዮሎጂ አለ፣ ሳይኮሎጂ፣ ጀነራል ሳይኮሎጂ፣ ማቴማቲክስ ፎር ናቹራል ሳይንስ፣ ክሪቲካል ቲንኪንግ፣ ጀነራል ፊዚክስ፣ ፊዚካል ፊትነስ፣ ጂኦግራፊ ኦፍ ኢትዮጵያ ኢን ዘ ሆል እና አብዛኞቹ ታውቋቸዋለሁ። እዚህ ጋር አዲስ የሆኑ ጀነራል ሳይኮሎጂ እና ክሪቲካል ቲንኪንግ ነው። እነዚህ ክሪቲካል ቲንኪንግ እና ጀነራል ሳይኮሎጂ በደንብ ከተከታተላችሁ የሚሰራና ውጤታችሁን ከፍ የሚያደርጉላችሁ ኮርሶች ናቸው። ፊዚካል ፊትነስ ፓስ ኦር ፌል ነው የምትባሉት እንጂ ግሬድ አይሰጠውም። ማለፍና መውደቅ በሚለው ነው የሚያዘው። ከዛ በኋላ እነዚህን ከተማራችሁ በኋላ 2 ዊክስ ብሬክ ይኖራል፣ እረፍት ይኖራል። ከዛ ከተመለሳችሁ በኋላ ደግሞ እነዚህ ኮርሶች ይሰጣሉ። እዚህ ጋር ያሉት አብዛኞቹ ለእናንተ አዲስ ናቸው፣ እንደ ኮመን ኮርስ የሚሰጡ ናቸው። ፋሚሊያር የሆናችሁት እነ ሂስትሪ እና ሞራል ኤንድ ኤቲክስ አለ። ከዛ ውጭ ግን ኢኮኖሚክስ፣ ኢንተርፕረነርሺፕ፣ ሶሻል አንትሮፖሎጂ፣ ግሎባል ትሬንድ የሚባሉ እና ኢንትሮዳክሽን ቱ አነስቴዥያ አለ። እዚህ ጋር
አነስቴዣ መርጣችሁ ከገባችሁ በኋላ ስለሆነ መጀመሪያ ስለ አነስቴዣ ኢንትሮዳክሽን ይሰጣችኋል። ሂስትሪ እንዴት አድርጎ ነው አነስቴዣ የተጀመረው የመሳሰሉትን ስለ አነስቴዣ ሂስትሪ የምትማሩበት ኢንትሮዳክሽን ቱ አነስቴዣ ዋን ተምራችሁ አመቱ ያልቃል ማለት ነው። ሰከንድ ይር ስትገቡ ደግሞ የመጀመሪያዎቹ 20 ዊኮች የምትማሩት ኢንትሮዳክሽን ቱ አነስቴዣ 2 ከመጀመሪያው አመት የቀጠለ ትማራላችሁ። ከዛ ኢንክሉሲቭነስ የሚባላል። ኢንክሉሲቭነስ እንደ ኮመን ኮርስ ነው። ሁሉም የሶሻልም የናቹራል ተማሪ የሚማረው ኮርስ ነው። ከዛ በኋላ ቤዚክስ ኦፍ ባዮ ሜዲካል ሳይንስ ቦዲ ፍሉድ ኤንድ ሄሞስታሲስ ትማራላችሁ። ከዛ ኢንፌክሽን ኢሚኒቲ ኒውፕላዚያ አለ። ከዛ በኋላ ሲስተሞች ናቸው አብዛኞቹ እዚህ ጋር ያሉት ካርዲዮቫስኩላር ኤንድ ሊምፋቲክ፣ ሪስፓራቶሪ፣ ጀኒቶሪናሪ፣ ጋስትሮኢንተስታይናል፣ መስኩሎስኬለታል፣ ኢንተግመንተሪ፣ ነርቨስ ኤንድ ኢንዶክሪን ሲስተሞች። እነዚህ እያንዳንዱ አናቶሚውን፣ ፊዚዮሎጂውን፣ ፓቶሎጂውን፣ ባዮኬሚስትሪ እያንዳንዱ ነገር የምትማሩባቸው ሲስተም ናቸው ማለት ነው። ፈርስት ሰከንድ ይር ስትገቡ ወደ ሲስተም ወደ ፕሪ ክሊኒካል ዲፕ እየገባችሁ ትሄዳላችሁ ማለት ነው። ከዛ 2 ዊክ ብሬክ ይኖራል። ከሁለት ሳምንት ረፍት በኋላ ቀጣዮቹ 20 ሳምንታቶች ይቀጥላሉ ማለት ነው። ዘን በዚህ ጋር ፊዚካል ዲያግኖስቲክ ሞዳሊቲ፣ ኢንተርናል ሜዲሲን፣ ሰርጂካል ኤንድ ኦርቶፔዲክስ፣ ሜዥርመንት ኦፍ ሄልዝ ኤንድ ዲዚዝ፣ ቤዚክስ ኦፍ አነስቴዣ እነዚህ ወደ ክሊኒካል እየገባችሁ ትመጣላችሁ። ሰከንድ ሴሚስተር ጋር ስትደርሱ ወይም ቀጣዮቹ ዊክ ከብሬክ በኋላ ያላችሁ ላይ ስትመለሱ ወደ ክሊኒካል አታችመንት እየሄዳችሁ ትመጣላችሁ። ሆስፒታል መውጣት ትጀምራላችሁ። ሆስፒታል ስትሄዱ ዋርድ አለ ተኝተው የሚታከሙበት። ከቀዶ ጥገና በኋላ ወይም በሜዲካል የሚታሙ የራሳቸው 4 ዋርዶች ላይ ትገቡና ሂስትሪ መውሰድ፣ ዲያግኖስ ማድረግ፣ ፊዚካል ኤግዛሚኔሽን መስራት የምትለማመዱበት ቤድ ሳይድ ራውንድ የሚባል አለ። ከዛ በኋላ ይሄንን አልፋችሁ ደግሞ ፈተና ላይ ደግሞ ኦራል ኤግዛም የሚባል አለ። ፔሸንቱ ሙሉ ለሙሉ ታሪኩን ወስዳችሁ ያለውን ነገር ሰርታችሁ ለዶክተሮቹ የምታስተላልፉበት ማለት ነው። ብዙ ጊዜ ክሊኒካል ሞጁሎች በዶክተሮች ነው የሚሰጠው። ዶክተሮች ናቸው የሚያስተምሩት። ከዛ በኋላ ነው ወደ 3ኛ አመት ስትገቡ ሞር ወደ አነስቴዣ ዲፕ እየገባችሁ የምትሄዱት። ወደ ሰርድ ይር እንሂድ። 3ኛ አመት ላይ ስትደርሱ ወደ አነስቴዣ በጣም እየተጠጋችሁ ፎከስ እያደረጋችሁ የምትሄዱበት ነው። እዚህ ጋር የቀጠሉ ዋርዶች አሉ። ፔዲያትሪክ ዋርድ፣ ፔዲያትሪክ ሞጁል አለ፣ ጋይኒኮሎጂ ኤንድ ኦብስቴትሪክ። እነዚህ ከክሊኒካል ሞጁሎች ጋር የሚካተቱ 2 ክሊኒካል ሞጁሎች ናቸው። ከዛ በኋላ ወደ አነስቴዣ ስፔሻሊቲ ሞጁሎች ጋር ትሄዳላችሁ ማለት ነው። ፕሪኦፕሬቲቭ ኤንድ ፖስት ኦፕሬቲቭ አሰስመንት ኤንድ ኬር፣ ኤርዌይ ማኔጅመንት፣ ፋርማኮሎጂ ኦፍ አነስቴቲስት የመሳሰሉትን አሁን ስለ አነስቴዣ ማወቅ የምትጀምሩበት ቦታ ላይ ነው 3ኛ አመት። አሁንም 2 ዊክ ብሬክ ይኖራል። ከ2 ዊክ ረፍት በኋላ ቀጣዮቹ 20 ዊኮች የሚሆኑት ወደ አነስቴዣ በደንብ የምትጠጉበት ነው። ስለዚህ ጀነራል ሰርጀሪ፣ ቶራሲክ አነስቴዣ፣ ቶራሲክ ኢመርጀንሲ አነስቴዣ፣ ሪጂናል አነስቴዣ ኤንድ ፔን ማኔጅመንት፣ ኦብስቴትሪክ ኤንድ ጋይኔኮሎጂክ አነስቴዣ እና ሄልዝ ፕሮሞሽን ዲዚዝ ፕሪቬንሽንን የምትማሩበት ይር ነው። ይሄ 3 ይር ሰርድ ይር የመጨረሻዎቹ 20 ዊኮች ማለት ነው። ወደ 4th ይር ስንመጣ 4th ይር በደንብ ወደ ብቁነት የምትጠጉበት አመት ነው። ኢንዲቴል እያንዳንዱ ነገር ዲቴል የምትማሩበት ስፔሲፊክ አነስቴዣ ኮንሲደሬሽን የምታዩበት አመት ነው 4th ይር የሚሆነው። መጀመሪያው ኒዮኔት ኤንድ ኒዮናታል ኤንድ ፔዲያትሪክስ አነስቴዣ ህጻናትን በተመለከተ የምትማሩበት ከአነስቴዣ ጋር ተያይዞ ያለውን ነገር ኢንዲቴል የምትማሩበት ነው። ሌላው ትራውማ በርን ኤንድ ኦርቶፔዲክስ አነስቴዣ አለ። ከአደጋዎች ጋር ከእሳት ተቃጥሎ የመጣ ፔሸንት ቢኖር ኦርቶፔዲክ የአጥንት ሰርጀሪ ሊሰራ የመጣ ታካሚ ቢኖር አነስቴዣ ምን መምሰል አለበት፣ ምን አይነት ችግሮች ይገጥማሉ፣ እንዴት አድርጋችሁ መወጣት አለባችሁ የሚለውን የምትማሩበት ነው። ሌላው ዴይኬር ኤንድ ሪሞት አነስቴዣ የሚባል አለ። ዴይኬር የምንለው ታካሚው የዛኑ ቀን ገብቶ የዛኑ ቀን ቀዶ ጥገና ተሰርቶለት የዛኑ ቀን ወደ ቤቱ የሚሄድ ከሆነ ምን አይነት አነስቴዣ ነው የሚሰጠው፣ እንዴት ነው ማከም፣ እንዴት ነው ማድረግ ያለባችሁ ዲቴል ትማራላችሁ። እዚህ ላይ ሰርዲር ፈርስት ሴሚስተር ወይም ፈርስት ዊኮች ላይ ማለት ነው። ከዛ በተጨማሪ አነስቴዣ ፎር ፔሸንት ዊዝ ኮኤግዚስቲንግ ዲዚዝ ለምሳሌ የሐሞት ጠጠር ወይም ኮሊሲስቴክቶሚ ሊሰራ የመጣ ፔሸንት ቢኖር እንዴት ከሌላ ደግሞ ከሱ በተጨማሪ የደም ግፊት ቢኖርበት፣ አስም ቢኖርበት፣ HIV ቢኖርበት፣
ከአነስቴዥያው ጋር ምን ያገናኘዋል? ቀዶ ጥገናው ምን ሊሆን ይችላል? ምን አይነት ተግዳሮቶች፣ ምን አይነት ችግሮች ይኖራሉ እና እነዚህ እንዴት አድርገን ነው ማሻሻል ያለብን የሚሉትን ነገሮች በደንብ የምትማሩበት ነው። ከዛ የዩኒቲ ኤንድ ማክሲሎፋሻል አነስቴዥያ የሚባል ከአንገት በላይ ቀዶ ጥገና በሚሰራበት ጊዜ ምን አይነት አነስቴዥያ ነው የሚሰጠው የሚለው። ከዛ ሪሰርች ሜቶዶች ትማራላችሁ። ስለ ሪሰርች፣ ኤቪደንስ ቤዝድ ሜዲሲን፣ ክሊኒካል ኦዲት የሚባሉ አሉ። እነዚህን ከወሰዳችሁ በኋላ ሰከንድ ሴሚስተር ስትገቡ 2 ሳምንት እረፍት ይኖራል፣ 2 ዊክስ ብሬክ ይኖራል። ከዛ በኋላ የሚኖሩት 20 ዊኮች የምትማሩት ኢመርጂንግ ቴክኖሎጂ አለ። ይሄ ከኮመን ኮርሱ ጋር ኮመን ኮርስ ነው። ኒውሮ አነስቴዥያ፣ ኒውሮ ሰርጀሪ በሚኖርበት ጊዜ አነስቴዥያ አለ። ጄሪያትሪክስ አነስቴዥያ እድሜያቸው ገፋ ላሉ ሰዎች ወይም ደግሞ ኦልድ የሚባሉ ኤልደርሊ ፔሸንቶች በሚኖሩበት ጊዜ እንዴት ነው አነስቴዥያ ምን መምሰል አለበት የሚለውን። ኢመርጀንሲ ኤንድ ክሪቲካል ኬር የሚባል አለ። አይሲዩ ጽኑ ህሙማን በሚኖሩበት ጊዜ እንዴት ማኔጅ ይደረጋል የሚለውን። ሊደርሺፕ ኤንድ ማኔጅመንት። ከዛ በኋላ ቲቲፒ የሚባል አለ፣ ቲም ትሬኒንግ ፕሮግራም። ይሄ ወታችሁ ከትምህርቱ ባሻገር ኮሚኒቲው ጋር ማህበረሰቡ ጋር ሄዳችሁ ፕሮብለም አይደንቲፋይ አድርጋችሁ ሶሉሽን የምትፈጥሩበት፣ በማስተማር ሊሆን ይችላል፣ በመስራት ሊሆን ይችላል፣ የሆነ ነገር ፈጥራችሁ የምታሳዩበት ነው። ቲቲፒ የሚባለው 2 ወራትን የሚፈጅ ነው። 2 1 ወርም ሊሆን ይችላል። ቆይታችሁ ከማህበረሰቡ ላይ የማህበረሰቡን ችግር ለይታችሁ መፍትሄ የምትሰጡበት ፕሮግራም ነው ቲቲፒ የሚባለው። ከዛ ሪሰርች ፕሮጀክት አለ። የተማራችሁት ሪሰርች አለ። ያንን ችግር አይደንቲፋይ አድርጋችሁ ፕሮፖዛል አዘጋጅታችሁ ዲፌንስ የምታቀርቡበት ሪሰርች የምትሰሩበት ጊዜ አለ። 4ኛ ዓመት የመጨረሻው ሴሚስተር ወይም የመጨረሻው 20 ዊኮች ላይ ደን ኳሊፊኬሽን ኤግዛም ይኖራቸዋል። ዌልካም ቱ ፊልድ ይር ኢንተርንሺፕ ነው። ኢንተርንሺፕ ማለት አዝ አነስቴቲስት የምትቆጠሩበት ኦልሬዲ ኳሊፋይድ ለመሆን የምትጠቁበት እንደ ሪስፖንሲብል ፐርሰን እናንተ ሪስፖንሲብል ሆናችሁ የምትሰሩበት ይር ነው ይሄ የመጨረሻው ይር። ኢንተርንሺፕ በኋላ እንደ ኤክስፒሪየንስ የሚቆጠር አይነት ነው። ኢንተርንሺፕ ሰራችሁ ማለት ሞር ኤክስፒሪየንስ እንደማለት መቆጠር ያለበት ነው ብዬ ማስበው። በጣም ኤክስፒሪየንስ የምትሆኑበት ነው ኢንተርንሺፕ የሚባለው። 20 ዊኮች ብቻ ነው ያሉት። ቅድም የተማራችኋቸው እያንዳንዱ ያያችኋቸው ላይ በደንብ መስራት የምትችሉበት፣ ራሳችሁን ችላችሁ ነገሮችን ማከናወን የምትችሉበት ነው። እነዚህ ቅድም የተማራችኋቸው ወይም በ4ኛ ዓመት ላይ የምትማሩ ሰርዴር ላይ የተማራችሁ ፎርዜር ላይ የተማራችሁትን አፕላይ የምታደርጉበት ይር ነው። እነዚህ ኢንተርንሺፕ ፔሪድ ማለት ነው። አሰስመንት በአጠቃላይ 10 አሰስመንት ሜቶዶች አሉ። ፈጠን ብዬ ለመንገር ያክል የመጀመሪያው ዳይሬክት ኦብዘርቬሽን ኦፍ ፕሮሲጀራል ስኪልስ የሚባል ወይም ዶፕ የሚባለው ነው። ይህ ማለት የምትሰሩትን ዳይሬክት አነስቴቲስቶች ኤምኤስሲ ቢኤስሲ የምንላቸው ወይም ደግሞ ዶክትሬት ያላቸው ዶክተሮች ወይም አነስቴዚዮሎጂስት የምንላቸው እያዩችሁ ስትሰሩ እያዩችሁ ሊስት አለ ከ10 ፖይንቶች የሚታዩ 10-12 ሊሆን ይችላሉ። እነሱን ቲክ እያደረጉ ፕሮሲጀሩን እንዴት ነው ስቴፕ ጠብቃችኋል፣ የምትሰሩት ስራ ልክ ነው የሚል ነገር ኦብዘርቭ አድርገው ማርክ የሚሰጡበት ነው ዳይሬክት ኦብዘርቬሽን ኦፍ ፕሮሲጀራል ስኪልስ የሚባለው። ሌላው ፒሲኢ ወይም ደግሞ ፕራክቲካል ክሊኒካል ኢቫሉዌሽን የሚባል አለ። ይሄ ደግሞ ኢቫሉዌት የምትደረጉበት ነው። ፕሮሰስ የምትሰሩትን ነገር ኢቫሉዌት የምትደረጉበት ነው። ሌላው ሲቢዲ የሚባል አለ። ሲቢዲ ኬስ ቤዝድ ዲስከሽን ነው። ከመጀመሪያ ጀምሮ ከፕሪ ኦፕሬቲቭ ከቀዶ ጥገና በፊት፣ በቀዶ ጥገና ጊዜ፣ ከቀዶ ጥገና በኋላ እናንተ ማኔጅ ያደረጋችሁት ኬዝ ሙሉ ኢንፎርሜሽኑን ጽፋችሁ ተዘጋጅታችሁ መምህሩና እናንተ በሚመቻችሁ ጊዜ ተገናኝታችሁ የምታወሩበት ዲስከስ የምታደርጉበት ያንን ኬዝ ምን ያህል ክሪቲካል ቲንኪንጋችሁን የሚፈተንበት ብቻ በደንብ ጠቃሚ የሚሆነው ወደፊትም ደግሞ የሚጠቅማችሁ ለሲቢዲ የምትዘጋጁ ዝግጅት በጣም ጠቃሚ ነው እና ሲቢዲ ሌላኛው ነው። እነዚህ ዶፕ ፒሲኢ እና ሲቢዲ የምንላቸው እያንዳንዱ ከሰርዴር ከገባችሁ በኋላ በእያንዳንዱ ሴሚስተር ከብሬክ በፊት ቢያንስ በአንድ ሞጁል 4 ፒሲኢ ዶፕ እና ሲቢዲ ሊሰጣችሁ ይችላል። እነሱን ሪከርድ ተደርገው ነው ማርክ ይሰጣችኋል ማለት ነው። ሌላኛው አነስቴዣሊስት ማኔጅመንት ቱልስ የሚባል አለ። ይሄኛው ብዙ ጊዜ ኢንተርንሺፕ ከገባችሁ በኋላ እንዴት ነው ማኔጅ እያደረጋችሁ ያለውን የሚለውን ነገር ፕሪፓሬሽናችሁ የሚታይበት ነው።
ሌላው መልቲ ሶርስ ፊድባክ የሚባላል። አደኔም ኢንዲኬት መልቲ ሶርስ ነው ፊድባክ ነው የምትቀበሉት ከነርሶች፣ ከዶክተሮች፣ ከሰርጅኖች፣ ከእናንተ ከጓደኞች፣ ከመምህሮቻችሁ፣ አንዳንዴም ከፔሸንቱ እየታዘዛችሁ ነው ወይ እየሰራችሁ ነው ወይ እንዴት ነው ያለውን ነገር ማለት ነው። ስለ እናንተ ፊድባክ የሚቀበሉበት ነው። እንደ አሰስመንት ሜተድ ይታያል ማለት ነው። ሌላኛው ስድስተኛው ደግሞ ኦብጀክቲቭ ስትራክቸርድ ኤግዛሚኔሽን የሚባለው ኦስኪ ኤግዛም ነው። ይሄኛው የተግባር ፈተና ነው፣ ሰርታችሁ የምታሳዩበት ነው። አትሊስት በአንድ ስቴሽን ወደ 8 የሚጠጉ ኦስኪ ስቴሽኖች ይኖራሉ። የተለያዩ ኬዞች ናቸው። የሁሉም ተማሪ ግን ተመሳሳይ ሁሉም ተማሪ የሚሰራው ግን የተለያዩ ኬዞች ከየሞጁሉ ተውጣጡ በተግባር የምትሰሩበት ነው ኦብጀክቲቭ ኦስኪ ማለት ነው። ሌላኛው ስትራክቸር ኦራል ኤግዛም አለ። ፌስ ቱ ፌስ ኬዝ ይዘጋጃል። ሞጁል ከተማራችሁት ኬዙን ትጠየቁና እንዴት ማኔጅ ታደርጉታላችሁ እየተባላችሁ ፌስ ቱ ፌስ ያንን ነገር የምትመልሱበት ኦራል ኤግዛም አለ። ሌላው ደግሞ ሪትን ኤግዛም ነው። እንደምታውቁት እንደማንኛውም ሪትን ኤግዛም ይኖራል። ከዛ ሎግ ቡክ አለ። የሰራችሁትን ሰርጀሪ የተሰሩትን ፔሸንቶች ኔም፣ ኤጅ፣ ሴክስ፣ ዲያግኖሲስ ኤንድ ፕሮሲጀር የመሳሰሉትን የምትሞሉበት ነው። ይሄም ኬዝ ቫራይቲውን የሚታይበት ምን ያህል ለኬዝ ኤክስፖዝድ ሆናችኋል፣ ምን ያህል ኬዝ ሰርታችኋል የሚለውን የሚታይበት ነው። ፖርትፎሊዮም ተመሳሳይ ነው፣ ከሎግ ቡክ ጋር ይያያዛል። የሰራችሁትን ያገኛችሁትን ኤክስፒሪየንስ የሚታይበት ነው ማለት ነው። ይህን ይመስላል ለአነስቴዥያ የነበረ